ዛሬ ስለ በቃ አጭር ቪዲዮ ነው የምሰራላችሁ። ያበደሽ ቲፕ ነው የምነግራችሁ። ይመቻችሁ። ሃይ እንዴት ናችሁ? ሮቤል ነኝ። እንኳን በሰላም ወደ ሮቤል ነኝ ቤት በሰላም መጣችሁ። አመሰግናለሁ ስለመጣችሁ። ከዛ በፊት ግን ከመጀመራችን በፊት ግን የኔ ኮንተንት የሚመቻችሁ የኔ ቪዲዮዎች የሚመቻችሁ ደስ ይለኛል ወይ ይጠቅመኛል አይጠቅመኝም ግን ደስ ይለኛል ለምትሉ ወይ ደግሞ ይጠቅመኛል ለምትሉ ሰዎች እባካችሁን ለጓደኞቻችሁ ወይም ማየት አለባችሁ ለምትሏቸው ሰዎች ሼር አድርጉላቸው። ሰብስክራይብ አድርጉልኝ። እነሱም ሰብስክራይብ እንዲያደርጉ አበረታቱልኝ። ከዛ ቀጥሎ ደግሞ ሐሳብ ካላችሁ የትኛውንም ሐሳብ ይሄን ማድረግ አለበት ይሄ መስተካከል አለበት ይሄ እንኳን የተመታ ነው የምትሉትም ከሆነ ብቻ ምንም ሐሳብ ቢሆን ኮሜንት ላይ አሳውቁኝ። ሰብስክራይብ ደግሞ አድርጉልኝ። ለኔ ይጠቅመኛል፣ ለዚህ ቻናል ይጠቅመዋል። ገና አዲስ ቻናል ነው። ስለዚህ እባካችሁ ሰብስክራይብ አድርጉልኝ። ከተመቻችሁና ከወደዳችሁት ብቻ ይመቻችሁ። እሺ ወደ ዛሬ ቪዲዮአችን ስንመጣ ዛሬ ስለ መዝሙር፣ ስለ ሚውዚክ ቪዲዮ፣ ስለ ዜማ፣ ስለ ሙዚቃ፣ ስለ ላይቭ ፐርፎርማንስ ምናምን አይደለም የምናወራው። ዛሬ የምናወራው በምድር ላይ በጣም ከምወዳቸው ነገሮች ውስጥ መጀመሪያዎቹ ማለት አሉ ግን በቃ ከምወዳቸው ነገሮች ውስጥ ከዋነኞቹ ጋር የሚመደብ ሊሆን ይችላል። እናንተም በእርግጠኝነት የምትወዱት ነው። በእርግጠኝነት አብዛኞቻችሁ ትወዱታላችሁ። ሁላችሁም አላልኩም፣ ሁሉም ሰው እንደማይወድ አውቃለሁ። አብዛኞቻችሁ ግን እንደምትወዱት አውቃለሁ። ስለ ውሻ ነው የማወራው። ስለ ውሻና ስለ ሙዚቃ፣ ስለ ውሾችና ስለ ሙዚቃ ወይም ደግሞ ስለ ውሾችና ስለ ሳውንድ ነው የምናወራው ማለት ነው። እሺ ዛሬ ስለ ውሾች ሁለት ነገር ነው የምናወራው። አንደኛው ውሾች ሙዚቃ ይሰማሉ ወይ? ውሾች ሙዚቃ ይለያሉ ወይ? ይመቻቸዋል? የሚመቻቸው ሙዚቃ አለ፣ የማይመቻቸው ሙዚቃ አለ ወይ? አንድ። ሁለተኛ ደግሞ ከወደዱስ ወይም ደግሞ ሙዚቃ የሚሰሙ ከሆነ ወይም ደግሞ ሙዚቃ የሚለዩ ከሆነስ ምን አይነት ሙዚቃ ነው የሚወዱት ወይስ ምን አይነት ሙዚቃ ነው የማይወዱት የሚለውን አንድ ላይ እናያለን ማለት ነው። ይኸውላችሁ የውሻዎች የማሽተትና የመስማት ችሎታ በጣም ከፍተኛ ነው። የማሽተቱም ከሰው እንደሚበልጥ ሁሉ የመስማት ችሎታቸውም ከሰው ይበልጣል፣ ግን በተወሰነ ፍሪኩዌንሲ ነው የሚበልጠው። ለምሳሌ እኛ ሰዎች ሳውንድ መስማት የምንችለው ከ20 እስከ 20 ሺህ ሄርትዝ ነው። ሄርትዝ ብቻ እሱን ነው፣ በዛ መሃል ነው መስማት የምንችለው። ውሻዎች ግን ከ40 እስከ 65 ሺህ ሄርትዝ ነው መስማት የሚችሉት። ሃይ ፍሪኩዌንሲ ማለት ነው። የፍሪኩዌንሲ የ40 ምናምን ሺህ ልዩነት አለ ማለት ነው። በጣም ሴንሲቲቭ ነው ጆሮአቸው፣ በተለይ ለሃይ ፍሪኩዌንሲ። የሰው ልጅ መስማት የማይችላቸውን ሃይ ፍሪኩዌንሲ ሳውንዶችን በጣም መስማት ሊትራሊ ሰው መስማት የማይችለውን ሃይ ፍሪኩዌንሲ ሳውንዶችን ውሾች በቀላሉ መስማት ይችላሉ ማለት ነው። ይሄ አጠቃላይ ሳውንድን በተመለከተ ነው። በሚገርም ሁኔታ ውሻዎች በጣም ለመስማት የሚመቻቸው የውሾች ምርጫ የሆነ የሙዚቃ አይነት አለ። የመጀመሪያው ሬጌ። ሙዚቃ በጣም ነው የሚመቻቸው። ሁለተኛ ከሬጌ ቀጥሎ ደግሞ በጣም የሚመቻቸው ሶፍት ሮክ የሚባል የሙዚቃ ዣንራና ክላሲካል ሚውዚክ ነው። በጣም የሚመቻቸው። በጣም የሚደብራቸው ደግሞ ሙዚቃ ምን እንደሆነ ታውቃላችሁ? ሄቪ ሜታል። ሄቪ ሜታል የሚባለው ሙዚቃ በቃ ይደብር ታስባል። የእሱ ራሱ ጆሮን ያሰ
ይወዳሉ ማለት ግን ልክ እንደኛ እንደ ሰዎች ይንቀሳቀሳሉ ማለት አይደለም። በእርግጥ በአንዳንድ ቪዲዮዎች ላይ ሲደንሱ ምናምን ይታያሉ ውሾች፣ ግን እነሱም ሁሉንም ውሾች አይወክሉም። ብቻ እሱ ሌላ ጉዳይ ነው። ወይም ደግሞ ኦብቪየስሊ ግጥሙን ይረዳው ዋው ይሄ ግጥም በስማ ዲፕ ነው ይሄ ግጥም ይላሉ ማለት አይደለም። እንደዚህ ያልሆነበት ምክንያት ግልጽ ነው። የኛ ሰዎች አይምሮ ዋይር የተደረገበት መንገድና የውሾች የተለየ ስለሆነ በቃ የተለየ ነው። ውሾች ሬጌና ስሎ ሮክ አይነት ሙዚቃዎችን ይወዳሉ፣ ግን ሰዎች በሚወዱበት መንገድ አይደለም ስንል ምን ማለታችን ነው? እሱን ልንገራችሁ። አይምሮአችን ውስጥ ሁለት ፓርቶች አካላቶች አሉ ወይ አካሎች አሉ። እንግዲህ አላቅም ትክክለኛው እንትን ብቻ እዚህ ጭንቅላታችን ውስጥ ከዚህ ከሳውንድና ከሙዚቃ ጋር በተያያዘ ሁለት ፓርቶች አሉ። የመጀመሪያው ኦዲተሪ ኮርቴክስ ይባላል፣ ሁለተኛው ደግሞ ሞተር ኮርቴክስ ይባላል። እነዚህ ሁለቱ ፓርቶች ባጭሩ ስራቸው ምን እንደሆነ ልንገራችሁ። ኦዲተሪ ኮርቴክስ ማለት ሳውንድ ወይም ሙዚቃ ፕሮሰስ የሚደረግበት የአይምሮአችን ክፍል ነው። ልክ እንደ ስቱዲዮ ማለት ነው። እዚህ ስቱዲዮ ውስጥ ሙዚቃ ሪከርድ ይደረጋል፣ ፕሮዲዩስ ይደረጋል፣ ይብላላል እንደማለት ይሰራል እንደማለት ነው። ሶ ኦዲዮ፣ ሙዚቃ፣ ሳውንድ ፕሮሰስ የሚደረግበት የአይምሮአችን ክፍል ኦዲተሪ ኮርቴክስ ይባላል። ሁለተኛው ሞተር ኮርቴክስ ደግሞ ማለት አሁን ስቱዲዮ ውስጥ የተብላላው ሙዚቃ እንደማለት ነው። አይምሮአችን ውስጥ እዚህ የኦዲተሪ ኮርቴክስ የሚባለው የአይምሮአችን ክፍል ውስጥ የተብላለውን ፕሮሰስ የተደረገውን ሙዚቃ ሳውንድ ወደ ስፓይናል ኮርዳችን በመላክ ወደ እግራችን፣ ወደ እጃችን፣ ወደ አይናችን፣ ወደ ኤክስፕሬሽን እንዲተረጎም ያደርጋል ማለት ነው። ስለዚህ ባጭሩ ሞተር ኮርቴክስ ማለት የአካላችን ወደ ሲግናሎችን ይልካል ማለት ይመስለኛል። ትክክለኛ የሜዲካል እንትኖች እንግዲህ አላውቅም፣ ግን ሲግናሎችን ይልካል ወይም መልእክት ያስተላልፋል። እንድንደንስ፣ እንድንንቀሳቀስ፣ የሰማነውን ነገር እንድንተረጉም፣ በፊዚካሊ እንድንተረጉም፣ እንድንገልጥ ያደርገናል ማለት ነው። ውሾች ካልደነሱ ካልተንቀሳቀሱ በኤክስፕሬሽን ከሌላቸው ታዲያ በምንድን ነው የሚታወቀው ሬጌና እነዚህን ሙዚቃዎች እንደሚወዱ ወይም ደግሞ ሄቪ ሜታል የሆኑ ሙዚቃዎችን እንደማይወዱ በምንድን ነው ታዲያ የሚታወቀው? ወይም ደግሞ በምን ታወቀ ካላችሁኝ መልሱ ልንገራችሁ። የውሾች ፕሌሊስት ሬጌ ይበዛዋል። እሺ ስቀልድ ነው። በሚያሳዩት የባህሪ ለውጥ ነው። ይሄ ምን ማለት ነው? ለምሳሌ ሬጌና ሶፍት ሮክ ወይም ክላሲካል የሆኑ ሙዚቃዎችን ሲሰሙ በተደጋጋሚ ውሻዎች በጣም ይረጋጋሉ፣ ዘና ይላሉ፣ አይንቀዠቀዡም። በተቃራኒው ደግሞ በጣም ሄቪ ሜታል አይነት ሙዚቃዎችን ሲሰሙ ይጮሃሉ፣ ይቀውጡታል፣ ከእንትን ይዘላሉ፣ ነርቨስ ይሆናሉ፣ አይረጋጉም፣ ይጮሃሉ፣ በጣም ይንቀዠቀዣሉ ምናምን። በባህሪያቸው በሚያሳዩት የባህሪ ለውጥ ምክንያት ነው ውሻዎች ሙዚቃ መለየት ይችላሉ። አዎ ከለዩ ደግሞ ምን አይነት ሙዚቃ ነው የሚወዱትና የሚጠሉት? እነዚህ ሬጌና ምናምን ሄቪ ሜታልና ምናምን። ባጭሩ ይህን ይመስላል። ይመቻችሁ። እኔ ራሱ ሬጌ በጣም የሚመቸኝ ባይ ዘ ዌይ እግዚአብሔርን ተኝቶ ነበር። ልክ ሬጌ ሙዚቃ ስከፍትለት ይሄው ንቅት አላ